ከአንድ ወታደር እስከ ሀገር ፈጣሪ። ታሪክ ብዙ ጀግኖችን ያውቃል። አንዳንዶቹ በጦር ሜዳ ድል አድራጊዎች ናቸው። አንዳንዶቹ ደግሞ ታላላቅ ሕጎችን አውጪዎች። ነገር ግን አንዲት የፈረሰችን ሀገር ከባዶ ተነስቶ ሕዝቧን ቀይሮ ፊደሏንና አለባበሷን ሳይቀር አስተካክሎ አዲስ ሀገር የፈጠረ ሰው ማግኘት ብርቅ ነው። ዛሬ የምናወራው ስለ አንድ ሰው ነው። ስሙ ሙስጠፋ ይባላል። ዓለም ግን አታቱርክ ወይም የቱርኮች አባት ብሎ ይጠራዋል። ይህ ሰው ቱርክን ከመካከለኛው ዘመን አስተሳሰብ አውጥቶ ወደ 20ኛው ክፍለ ዘመን ስልጣኔ እንዴት እንዳሸጋገራት የሚያሳይ አስገራሚ የጉዞ ሕይወት አለው። ታሪኩ የሚጀምረው በ1881 በሳሎኒካ የዛሬዋ ግሪክ ከተማ ውስጥ ነው። በወቅቱ ሳሎኒካ በኦቶማን ግዛት ስር የነበረች ቢሆንም የባህሎችና የሐሳቦች መገናኛ ነበረች። ሙስጠፋም የተወለደው ከትንሽ ቤተሰብ ነው። አባቱ አሊ ሪዛ በትምህርት የገፋ ባይሆንም ለልጁ ግን ዘመናዊ አስተሳሰብ እንዲኖረው ይመኝ ነበር። እናቱ ዙቤይዳ ሃኑም ደግሞ እጅግ ሃይማኖተኛና ልጇ ባህላዊውን የሃይማኖት ትምህርት እንዲቀስም የምትፈልግ ጠንካራ ሴት ነበረች። እዚህ ጋ ነው የመጀመሪያው ግጭት የተፈጠረው። ሙስጠፋ የት መማር አለበት? በባህላዊው መከትብ ወይስ በዘመናዊው ትምህርት ቤት? በመጨረሻም አባቱ አሸንፎ ወደ ዘመናዊው ትምህርት ቤት ገባ። ይህም ውሳኔ የሙስጠፋን ብቻ ሳይሆን የቱርክን የወደፊት ዕጣ ፈንታ የለወጠ የህይወት አጋጣሚ ነበር። ሙስጠፋም ገና በ7 ዓመቱ አባቱን አጣ። ሞትም ቤተሰቡን አናጋው። እናቱ ዙቤይዳ ሃኑም ልጇን ይዛ ወደ ገጠር ወደ ወንድሟ እርሻ ሄደች። በዚያም ሙስጠፋ ለተወሰነ ጊዜ እረኛ ሆኖ ሰርቷል። ነገር ግን በትምህርት የመግፋት ጥማቱ አልበረደምና ወደ ሳሎኒካ ተመልሶ ትምህርቱን ቀጠለ። በዚያን ጊዜ በአካባቢው የሚያያቸው ወታደሮችና የሚለብሱት ልብስ ይስበው ነበር። እናቱ ግን ወታደር እንዲሆን በፍጹም አልፈለገችም። አደጋውና መከራው ያስፈራት ነበር። ሙስጠፋ ግን እናቱ ሳታውቅ በድብቅ የመግቢያ ፈተናውን ወሰደ። በታላቅ ነጥብም አለፈ። እናቱ ስታውቅ ብታዝንም የእርሱን ጽናት አይታ መርቃ ሸኘችው። በወታደራዊ ትምህርት ቤት እያለ ሙስጠፋ በሂሳብ ትምህርት እጅግ ተሰጥኦ ነበረው። አንድ ቀን የሂሳብ መምህሩ ልጄ አንተም ሙስጠፋ እኔም ሙስጠፋ በመካከላችን ልዩነት ሊኖር ይገባል። ከዛሬ ጀምሮ ሙስጠፋ ከማል ይሁን አለው። ከማል ማለት ፍጹም ወይም ፍጹምነት ማለት ነው። ከዚያን ጊዜ ጀምሮ ሙስጠፋ
ዝም ብሎ ተማሪ አልነበረም። ስሙን የሚመጥን ሥራ ለመስራት ራሱን ያዘጋጀ መሪ ነበር። በልጅነቱ ያሳለፈው ድህነት፣ የአባቱ ሞትና የገጠር ሕይወት በውስጡ ለሀገሩ የሚቆረቆር ልብ እንዲያድግ አደረገው። ሙስጠፋ ከማል ገና በወጣትነቱ የኦቶማን ግዛት እየተዳከመች መሆኑን አስተዋለ። ሀገሩ የአውሮፓ በሽተኛ ተብላ ስትሰደብ ማየት ውስጡን ያቆስለው ነበር። በወታደራዊ አካዳሚ ያለ በድብቅ የፖለቲካ ጋዜጣዎችን በማንበብና በማዘጋጀት ሀገሩን እንዴት ማዳን እንዳለበት ማለም ጀመረ። የጋሊፖሊው ጀግንነት ዓመቱ በ1915 ነው። አንደኛው የዓለም ጦርነት አውሮፓን እያቃጠለ ነው። የብሪታንያና የፈረንሳይ ጦር መሪዎችም አንድ ድፍረት የተሞላበት እቅድ አወጡ። እቅዱም በጋሊፖሊ በኩል የቱርክን ባህር ሰብሮ በመግባት ዋና ከተማዋን ኢስታንቡልን መያዝ፣ ከዚያም ኦቶማንን ከጦርነቱ ማስወጣት ነበር። ለዚህም ሲባል ከዓለም ግዙፍ የተባሉ የጦር መርከቦችና በመቶ ሺዎች የሚቆጠሩ ወታደሮች ከእንግሊዝ፣ አውስትራሊያና ኒውዚላንድ ጭምር ወደ ቱርክ ባህር ዳርቻ ተመሙ። ለዓለም ኃያላን ይህ ቀላል ድል ይመስል ነበር። ነገር ግን በጋሊፖሊ ተራሮች ላይ የሚጠብቃቸው አንዳች ያልታሰበ ገጠመኝ ነበር። ሙስጠፋ ከማል በወቅቱ የ19ኛው ክፍለ ጦር አዛዥ ነበር። የጠላት ጦር በየት በኩል ሊያጠቃ እንደሚችል አስቀድሞ ተገንዝቦ ነበር። የላይኛው የጦር መሪዎች ጠላት እዚህ ጋር አይመጣም ብለው ሲዘናጉ፣ እሱ ግን ወታደሮቹን በተጠንቀቅ አቆመ። በኤፕሪል 25 1915 ንጋት ላይ የአውስትራሊያና ኒውዚላንድ ወይም አንዛክ ጦር በድንገት ባህሩን ጥሰው መሬት ረገጡ። የቱርክም ወታደሮች በመሳሪያ ብዛትና በሰው ኃይል እጅግ ያነሱ ነበሩ። ሽብር ተፈጠረ። ወታደሮቹም ጥይት አልቆባቸው ወደ ኋላ ማፈግፈግ ጀመሩ። ሙስጠፋ ከማል ግን ፊት ለፊት ጋረጣቸው። እሱም ወታደሮቹ ሲሸሹ ባየ ጊዜ በታሪክ የማይረሳውን ትዕዛዝ አስተላለፈ። በፈረሱ ላይ ሆኖ እንዲህ ሲል ጮኸ፣ እኔ እንድትዋጉ አላዛችሁም፣ እንድትሞቱ ነው የማዛችሁ። እኛ እስከምንሞት ድረስ ባለን ጊዜ ውስጥ ሌሎች ወታደሮችና ሌሎች መሪዎች መተው ቦታችንን ሊይዙ ይችላሉ የሚል ድምፅ። ይህ ንግግር በወታደሮቹ ውስጥ የእሳት ነበልባል ለኮሰ። ጥይት ያለቀባቸው ወታደሮች በዮኔት ወይንም ካራ በጠመንጃቸው ላይ ሰክተው በባዶ እጃቸው ወደ ጠላት ተወረወሩ። ይህ የ57ኛው ክፍለ ጦር መስዋዕትነት ታሪክን ቀየረው። ያንን ቁልፍ ኮረብታ ጠላት እንዳይዘው በማድረግ ለቱርክ ድል መሰረት ጣሉ። ጋሊፖሊ የደም ባህር ነበር። በመቶ ሺዎች የሚቆጠሩ ወጣቶች በሁለቱም በኩል ወደቁ።
ነገር ግን በዚህ ጨካኝ ጦርነት ውስጥ የታየ አንድ አስገራሚ ነገር ነበር። በሁለቱ ቦዮች መካከል ያለው ርቀት ጥቂት ሜትሮች ብቻ ነበር። አንዳንዴ ጦርነቱ ለጥቂት ደቂቃዎች ሲቆም የቱርክ ወታደሮች ለጠላቶቻቸው ውሃና ምግብ ያቀብሉ ነበር። ሙስጠፋ ከማልም በኋላ ላይ ለሞቱት የጠላት ወታደሮች እናቶች እንዲህ ሲል ጽፏል። ልጆቻችሁ አሁን በእኛ መሬት ላይ በሰላም ተኝተዋል። እነሱ አሁን የኛም ልጆች ናቸው። ይህም ታላቅ ልቦናው ጠላቶቹ እንኳን እንዲያከብሩት አደረገ። ከ8 ወራት ደም አፋሳሽ ውጊያ በኋላ የዓለም ኃያላን ጦር ተሸንፎ አፈገፈገ። ጋሊፖሊ ለቱርኮች የማይሸነፍ መንፈስ ምልክት ሆነ። ለሙስጠፋ ከማል ደግሞ የጦርነት ወደ ብሔራዊ መሪነት ያሸጋገረውን ትልቅ መድረክ ነበር። ዓለም የአናፍራታ ጀግና ብሎ ጠራው። ጋሊፖሊ ባይኖር ኖሮ ምናልባት የዛሬዋ ቱርክ አትኖርም ነበር። በአንድ ሰው ቆራጥነትና በሺዎች መስዋዕትነት አንዲት ሀገር ከሞት ተነሳች። ሆኖም ጦርነቱ ሲያበቃ ኦቶማን ተሸነፈች። አሸናፊዎቹ ሀገራት ቱርክን እንደ ኬክ ተከፋፈሏት። መንግስት ለወራሪዎች እጁን ሲሰጥ ሙስጠፋ ግን አላረፈም። በ1919 ወደ አናቶሊያ በመሄድ ህዝባዊ ንቅናቄ ጀመረ። ሱልጣኑ እሰሩት ብሎ ትዕዛዝ ቢሰጥም ወታደሩና ህዝቡ ግን ተከተሉት። አታቱርክ እንዲህ አለ፣ የሀገርን ነጻነት የሚያድነው የህዝቡ ጽናት ብቻ ነው። ከዚያም ለ4 ዓመታት በቆየው የነጻነት ጦርነት ግሪኮችንና ሌሎች ወራሪዎችን አባረረ። በ1922 መጨረሻም ለ3 ዓመታት የቆየው የቱርክ ነጻነት ጦርነት በድል ተጠናቋል። የግሪክ ወራሪ ጦር ከአናቶሊያ ተጠርጓል። ነገር ግን አንድ ትልቅ ጥያቄ ቀረ። በጦር ሜዳ የተገኘው ድል በዓለም አቀፍ ሕግ እውቅና ያገኛል ወይ? የአንደኛው የዓለም ጦርነት አሸናፊዎች ብሪታንያ፣ ፈረንሳይና ጣሊያን ቱርክን ለማንበርከክ በስዊዘርላንድ ሎዛን ከተማ የሰላም ጉባኤ ጠሩ። አውሮፓውያን የተሸነፈችውንና የደከመችውን ኦቶማን እናገኛለን ብለው ጠበቁ። ነገር ግን በሎዛን የባቡር ጣቢያ የደረሰው ልዑክ አዲስና ኮሩ ነበር። ሙስጠፋ ከማል ወይም አታቱርክ ወደ ሎዛን የላከው የቅርብ ጓደኛውንና የጦር አጋሩን ኢስሜት ኦኑን ወይንም ኢስሜት ፓሻን ነበር። ኢስሜት ወታደር እንጂ ዲፕሎማት አልነበረም። አታቱርክ ለኢስሜት የሰጠው መመሪያ ግልጽ ነበር። ከነጻነታችንና ከሉዓላዊነታችን በስተቀር በሁሉም ነገር ተደራደር፣ በነጻነት ላይ ግን ድርድር የለም። በጉባኤው ጠረጴዛ ላይ ኢስሜት ፓሻ የሚገጥመው የዓለም ቁንጮ ዲፕሎማቶችን ነበር። በተለይም
የእንግሊዙን የውጭ ጉዳይ ሚኒስቴር ሎርድ ከርከዝ በትዕቢቱና በንግግር ችሎታው የሚታወቅ ቱርክን እንደ ተሸናፊ ሊያስተናግድ የቆረጠ ሰው ነበር። በጉባኤው መጀመሪያ ላይ አንድ አስገራሚ ነገር ተከሰተ። ሎርድ ከርዘን በቱርክ ላይ ጫና ለማሳደር ረጅምና የሚያስፈራ ንግግር ያደርጋል። ኢስሜት ፓሻ ግን ምንም እንዳልሰማ ሆኖ ይመለከተዋል። ንግግሩ ሲያልቅ ኢስሜት እንዲህ ይላል፣ ይቅርታ አልሰማሁህም፣ ደግመህ ትናገረዋለህ? ኢስሜት በጦርነት ምክንያት የመስማት ችግር ነበረበት። ይህንን ድክመቱን ግን እንደ ስልት ተጠቀመበት። አውሮፓውያን ሊያስፈራሩት ሲሞክሩ አልሰማውም በማለት ጊዜ ይበላ ነበር። ሎርድ ከርዘን ተበሳጭቶ እንዲህ አለው፣ ኢስሜት ፓሻ ሆይ፣ የምንጠይቀን ሁሉ እምቢ ትላለህ። ሁሉንም በኪሴ የከተትኩት ነው። ነገ ሀገር ስትፈርስ ለገንዘብ እርዳታ ወደኛ ትመጣለህ። ያኔ በኪሴ የከተልኩት አውጥቼ አሳይሃለሁ። ኢስሜት ግን አልተበገረም። ክርክሩ ለወራት ቀጠለ። ጉባኤው አንዴ ተቋርጦ ኢስሜት ወደ ቱርክ ተመልሶ ነበር። ዋናዎቹ የክርክር ነጥቦች 4 ነበሩ። የመጀመሪያው ካፒቱሌሽን፣ አውሮፓውያን በቱርክ ውስጥ ያሻቸውን የንግድና የሕግ መብት እንዲኖራቸው ይፈልጉ ነበር። ኢስሜት ይህ የባርነት ውል ነው ብሎ ውድቅ አደረገው። ሁለተኛው የኦቶማን ዕዳ፣ የሞተችው ኦቶማን የነበረባት ዕዳ እንዴት ይከፈል? ቱርክ እኔ የወሰድኩትን ብቻ ነው የምከፍለው በማለት አቋሟን አጠነከረች። ሶስተኛው የድንበር ጉዳይ፣ በተለይም የሞሱል ወይም የዛሬዋ ኢራቅ ዘይት ቦታ። ይህ ጉዳይ እስከ መጨረሻው አታጋይ ነበር። አራተኛው የህዝብ ልውውጥ፣ በግሪክና በቱርክ መካከል የነበሩ ህዝቦች እንዲለዋወጡ ተወሰነ። ይህ እጅግ ልብ ሰባሪ ግን ለሰላም አስፈላጊ ተብሎ የታመነበት ውሳኔ ነበር። በመጨረሻም አውሮፓውያን የቱርክን ጽናት አዩ። ጦርነቱን እንደገና የመጀመር አቅም አልነበራቸውም። በጁላይ 24 ቀን በ1923 የሎዛን ስምምነት በይፋ ተፈረመ። ይህ ስምምነት ከሌሎች የአንደኛው የዓለም ጦርነት ስምምነቶች የሚለየው አንድ ነገር አለ። ዛሬም ድረስ በሥራ ላይ ያለ ብቸኛው ስምምነት ነው። ሎዛን ማለት ቱርክ የሞተችው ኦቶማን ተተኪ ሳትሆን አዲስና ነፃ ሀገር መሆኗን ዓለም የፈረመባት ሰነድ ነው። ኢስሜት ፓሻም ወደ አንካራ ሲመለስ አታቱርክ በታላቅ ክብር ተቀበለው። ሎዛን የአታቱርክን ሚሳቅ ኢሚሊ ወይም ብሔራዊ ቃል ኪዳን እውን ያደረገ ክስተት ነበር። አታቱርክ እንዲህ አለ፣ ይህ ስምምነት በቱርክ ታሪክ ውስጥ ታይቶ የማይታወቅ የፖለቲካ ድል ነው። አውሮፓውያን ሊከፋፍሏት ያሰቧት ሀገር አሁን በካርታው ላይ በደመቀ ቀለም ተሳለች። ከጥቂት ወራት በኋላም የቱርክ ሪፐብሊክ መመስረት በይፋ ታወጀ። በዚህም የ600 ዓመታት የሱልጣኖች አገዛዝ አበቃ። ቱርክም በሽግግር
ሪፐብሊክ ሆነች። አሁን ትልቁ ስራ ተጀመረ። አታቱርክ ቱርክን ለመቀየር ቆረጠ። የፊደል ለውጥ። ቱርክ ለዘመናት ስትጠቀምበት የነበረውን የአረብኛ ፊደል በመተው የላትን ፊደላትን አመጣ። በ2 ዓመት ውስጥ ሀገሪቱን ማንበብና መጻፍ አስተምራለሁ አለ። ራሱን መምህር ሆኖ በገጠር በከተማው በአደባባይ ወጣ። የሴቶች መብት። በ1934 ቱርክ ውስጥ ሴቶች የመምረጥና የመመረጥ መብት አገኙ። ይህም በብዙ የአውሮፓ ሀገራት እንኳን ያልነበረ መብት ነው። ሳይንስና ስልጣኔ። እውነተኛ መሪ ሳይንስ ነው በማለት ሃይማኖትን ከመንግስት ለየ። ሴኩላሪዝምን አሰፈረ። ባህላዊውንም ፌዝ ኮፍያ አስቀርቶ ዘመናዊ ልብስ እንዲለበስ ከዘመናዊ አስተሳሰብ ጋር እንዲራመዱ አዘዘ። በዚህ ሁሉ መንገድ ውስጥ የቱርክ የስልጣኔ እድገት የፖለቲካ ጉዞ እውን እየሆነና እያማረ ሄደ። ይህም በሰውየው የጥንካሬ ሂደት የተመራ ነበር። ህዝቡም አታቱርክ ወይም የቱርኮች አባት የሚል የክብር ስም ሰጡት። እንደ አውሮፓውያን አቆጣጠር በኖቬምበር 10 1938 የቱርክ ሰዓት አቆጣጠር 9:05 ላይ የአታቱርክ ልብ መምታት አቆመ። ቱርክ ብቻ ሳትሆን መላው ዓለም አዘነ። አታቱርክም ሲናገር ሰውነቴ እንደ ቀናፈር ይሆናል፣ የቱርክ ሪፐብሊክ ግን ለዘላለም ትኖራለች ብሎ ነበር። ዛሬም ቱርክ በኢኮኖሚና በቴክኖሎጂ ጠንካራ ሆና ስትቆም የመሰረቷ ድንጋይ ሙስጠፋ ከማል አታቱርክ ነው። ስለዚህ ታላቅ መሪ ምን ያስባሉ? በኮሜንት ይንገሩን። ቪዲዮውን ላይክ እና ሼር በማድረግ ሌላ ታሪክ እንድንሰራ አበረታቱን። በሚቀጥለው ታሪክ እስክንገናኝ ቸር ሰንብቱ።